አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? እሺ እንግዲህ አንድ ትልቅ ሀሳብ አከራካሪ ሀሳብ በጓደኛዬ ጋር ይዘን መተናል። ዛሬ ሁለታችንን እንድትዳኙንና እንድትገላግሉን በኮሜንት ስር እንድታስቀምጡልን ሀሳብ አስተያየታችሁን እንድትሰጡን ፍላጎታችን ነው። ቪዲዮውን ስታዩት ሰብስክራይብ አድርጉት። ቪዲዮውን እንዳያቸው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉልን። በመቀጠል ሀሳባችን ምን መሰላችሁ? ያው በሀሳቡ ተመስጬ ስለሆነ ነው። ምክንያቱም በመካከል ጸጥ ምናምን የምልባችሁ ነገሮቹ አንዳንድ ጊዜ የሆነ ጥሩ ያልሆነ ነገር ውስጥ ሁሉ ስለገባን ነው። እና ምን መሰላችሁ? ከፍቅርና ከገንዘብ ነው ጥያቄው። ከፍቅርና ከገንዘብ ማን ይሻላል የሚል ሀሳብ ነው። እና እውነት ነው፣ አላቅም ገንዘብ የተሻለ ቦታ ይሰጣል የሚል ሀሳብ አለ። እና ገንዘብ ካለ ሁሉም ነገር ፍላጎታችን በሙሉ ማሟላት ይቻላል። ፍቅርን በገንዘብ ሊገዛ ይችላል። እና ዋናው ነገር የሚያስፈልገው ገንዘብ ነው የሚል ሰው አለ። ከመካከላችን ደግሞ አይ ገንዘብ አይደለም፣ ገንዘብ ምንንም ሊገዛ አይችልም፣ ፍቅር ነው ምንም ሊገዛ የሚችለው። ምንም ነገር ማድረግ የምትችይው ፍቅር ሲኖር ነው። ፍቅር ሲኖር እንደፈለግሽ የመሆን አቅም አለሽ። ገንዘብም ከፍቅር ጋር ተያይዘው የሚመጣ ነገር ነው። አላህም ኢንሻአላህ ፍቅር ላላቸው ሰዎች ጥሩ ግንኙነት ላላቸው ሰዎች ፍላጎታቸውን እንደሚያሟላላቸው ቃል ገብቷልና ጥሩ ነገር ካለሽ፣ ኢባዳ ካለሽ፣ ዲን ካለሽ፣ ኢማን ካለሽ ገንዘብ ይመጣል። ሰላም ካለሽ፣ ውስጥሽ ሰላም የሚኖረው ኢማን የሚኖርሽ ዲን የሚኖርሽ ደግሞ ፍቅር ሲኖር ነው። ከፍቅር ውጭ ከሆንሽ ግን ለብዙ ነገር ጥሩ ነገር ላይፈጥር ይችላል። ለገንዘብ ብለሽ ብዙ ነገር ውስጥ የምትገቢበት አጋጣሚ ሊኖር ይችላል የሚል አይነት ክርክር ውስጥ ነው ያለነው ጓደኞቼ። እና እንደኔ ሀሳብ አላቅም፣ የኔ ሀሳብ ፍቅር ነው የሚገዛኝ። እና ምክንያቱም ፍቅር ካለ እስካሁንም ኖር ያለው ወደፊትም ልኖር እችላለሁ የሚል ሀሳብ ነው ያለኝ። ግን አንዳንድ ጓደኞቼ ደግሞ አይ ገንዘብ ካለ ነው የምትኖሪው፣ ደስተኛ ሆነሽ ትኖሪያለሽ፣ ነገሮች ሁሉ ይስተካከላሉ። የሚስተካከሉት ደግሞ በገንዘብ ነው እንጂ በፍቅር አይደለም የሚል ሀሳብ ያለው አለ። ግን ሁለቱም አስፈላጊ ነው ልትሉ ትችላላችሁ። አዎ ሁለቱም አስፈላጊ ናቸው። ነገር ግን ቀዳሚ መሆን ያለበት የትኛው ነው? ጥያቄያችን ይሄ ነው።